የቤት ኪራይ ከአብዛኛው ዜጎቻችን ወራዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቁ ሁለት መደቦች ሆነዋል ሲሉ ዶክተር ደሳለኝ ጫኔ ገለጹ። ሻዕቢያና ወያኔ ከሱዳን ጋር ተባብሮ መንግስትን የመጣል ምኞት እንዳላቸው ጠቅላይ ሚኒስትር አብይ ተናግረዋል። ትግራይን እያመሱ ያሉት ምርኮኞች ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። አስቴጎማ ተራራ ክፍለ ጦር በመኮይ ከተማ በአገዛዙ ጦር ላይ መብረቃዊ ጥቃት በመሰንዘር ታላቅ ገድል ፈጽመዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ገለጸ። በሞስኮ 1000 ድሮን ስናበር የፑቲን ካልኩሌሽን ይለወጣል ሲሉ ዘለንስኪ ገለጹ። በኔቶ አጋሮችና በትልቅ ወታደራዊ ኃይላቸው አሜሪካ መካከል ፈታኝ የሆነ ግንኙነት መኖሩ ተገለጸ። በዝርዝር እንመለከታቸዋለን። ቻናላችን ሰብስክራይብ፣ ሼር በማድረግ ቤተሰብ መሆኑ እንዳይረሳ። ትግራይን እያመሱ ያሉት ምርኮኞች ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ሁኔታና በህወሓት ላይ ጠንካራ ትችት ሰንዝረዋል። እውነተኛ ተቆርቋሪ መስለው በትግራይ ህዝብ ላይ መከራ እያደረሱ ያሉት አንዳንድ ምርኮኞች መሆናቸውን ገልጸዋል። በርካታ የትግራይ ወጣቶች ታፍሶ በሱዳን ላለው ጦርነት መሸጣቸውንና ካለው ከፍተኛ የአፈሳ ስጋት የተነሳ በትግራይ ካለው ወጣት ይልቅ በሌሎች የሀገሪቱ ክፍሎች የሚኖረው የትግራይ ተወላጅ የተሻለ ሰላምና ነጻነት ወጥቶ መግባት እንደሚችል አብራርተዋል። አክሎም ህወሓትን የሚያዘውና ዓላማውን የሚያስፈጽመው ሻዕቢያ ነው ያሉት ጠቅላይ ሚኒስትሩ ቡድኑ በኢትዮጵያ እድገት መጠቀም ሲገባው ለጥፋት ጦርነት መዋል እንደሌለበት አሳስበዋል። ይሁን እንጂ ለሀገራችን ህልውና ለሚፈታተን ለማንኛውም ጦርነት ዝግጁ ነን ሲሉ አስገንዝበዋል። የቤት ኪራይ በአብዛኛው ዜጎቻችን ወራዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቅቁ ሁለት መደቦች ሆነዋል ሲሉ ዶክተር ደሳለኝ ጫኔ ተናገሩ። የፓርላማ አባሉ ዶክተር ደሳለኝ ጫኔ ሰላምና ጸጥታ እንዲሁም የማክሮ ኢኮኖሚ ጉዳዮችን የተመለከቱ ጥያቄዎችን ለጠቅላይ ሚኒስትሩ አቅርበዋል። ዶክተር ደሳለኝ ባለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርሶ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ያየነው ተገላቢጦሹን ነው በማለት ጠንከር ያለ ትችት ሰንዝረዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤኒሻንጉል ጉሙዝና በሌሎች አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍተዋል ሲሉም አክለዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል ሲሉም ጉዳዩ የደረሰበትን አሳሳቢነት ጠቁመዋል። ሻዕቢያና ወያኔ ከሱዳን ጋር ተባብሮ መንግስትን የመጣል ምኞት እንዳላቸው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በትግራይ ክልል ዳግም ጦርነት እንዲቀሰቀስ ሰፊ ፍላጎት እንዳለ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በደርግ ዘመነ መንግስት ሻዕቢያና ወያኔ ከሱዳን ጋር ተባብሮ የወቅቱን አገዛዝ መጣላቸውንና አሁንም ተመሳሳይ ምኞት እንዳለ የገለጹት ጠቅላይ ሚኒስትሩ እነዚህ ወገኖች ብቻ ሳይሆኑ ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ ይህንን ያሉት ተሰናባቾቹ የፓርላማ አባላት ላቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ ነው። ዛሬ ማክሰኞ ሰኔ 30 2018 በተካሄደው የተወካዮች ምክር ቤት የመጨረሻ መደበኛ ስብሰባ ላይ 18 የፓርላማ አባላት ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። የትግራይ ክልልን ወቅታዊ ሁኔታ በዛሬው ስብሰባ ያነሱት ገነት ቤተ የተባሉ የፓርላማ አባል የፕሪቶሪያው ስምምነትን አክራሪ ሲሉ የጠሩትን የህወሓት ቡድን ሰሞነኛ ድርጊቶችን፣ የታጠቁ ኃይሎች እንቅስቃሴንና የግጭት ቅስቀሳዎችን ጠቅሰዋል። በክልሉ ዘላቂ ሰላምን ለማረጋገጥ መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምን እንደሆኑ ጠይቀዋል።
ለጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ በማብራሪያቸው በቅድሚያ ያነሱት በፌዴራል መንግስትና በህወሓት መካከል በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን የግጭት ማስቆም ስምምነት ነው። ስምምነቱ በድርድር ብቻ መታየት ያለበት ጉዳይ ብቻ አይመስለኝም ያሉት ብዙ ውጤት ያስገኘ እንደሆነ ገልጸዋል። በአስቴ ጎማ ተራራ ክፍለ ጦር በመኮይ ከተማ በአገዛዙ ጦር ላይ መብረቃዊ ጥቃት በመሰንዘር ታላቅ ገድል ፈጽመዋል። በሰኔ 29 ቀን 2018 ዓ.ም ጀምሮ በትጥቅ ትግሉ መስመር አዲስ አንጸባራቂ ድል ተመዝግቧል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44 ተብሎ በሚጠራው ልዩ ቦታ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃት ተፈጽመዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኘው የመሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር ይህንን የላቀ ወታደራዊ ኦፕሬሽን አስደማሚ ገድል ፈጽመዋል። የክፍለ ጦሩ የቁርጥ ቀን ታጋዮች በከፈቱት ፈጣን የማጥቃት የአገዛዙን ዙፋን አስጠባቂ ሰራዊትና ተባባሪ ጥምር ኃይሎች ከጥቅም ውጭ ተደርገዋል። በጠላት ላይ የደረሰው ወታደራዊ ኪሳራ 10 የመከላከያ ሰራዊት አባላት የተደመሰሰ ከ13 በላይ የቆሰሉ ሲሆን በርካቶች የጠላት ኃይል ተበታትነዋል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም ሰውና የማቴሪያል ጉዳት ሳይደርስባቸው በሰላም ወደ ምሽጋቸው ተመልሰዋል ተብሏል። ከውጭ ወዳገኘናቸው መረጃዎች ስንሸጋገር በሞስኮ 1000 ድሮንስ እና ብር የፑቲን ካልኩሌሽን ይለወጣል ሲሉ ዘለንስኪ ገለጹ። የዩክሬን ፕሬዝዳንት ዘለንስኪ በፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ከሩሲያ ጋር የሚደረገው ጦርነት ውጤት የሚለወጠው በአየር የበላይነት መያዝ መሆኑን አስታወቁ። ፕሬዝዳንቱ በጦርነቱ በባህር ኃይልና በምድር ጦር ድል መቀዳጀታቸውን ጠቅሰው ወሳኙና ቀጣዩ በአየር ኃይል የበላይነት መቀዳጀት መሆኑን ገልጸዋል። ሲናገሩም በዚህ ጦርነት አሸናፊ የሚሆነው ብልህ እንደሆነ አምናለሁ ያሉት ዘለንስኪ ጨምሮም በጦር ሜዳ ላይ ጠላት እንዳይንቀሳቀስ ካላደረግከው በምድር ጦር የበላይነት ይዘህ አቁመዋል ማለት ነው። የሩሲያ መርከቦች በባህር ድሮኖቻችን እንዳይንቀሳቀሱ እንዳደረግነው በባህር ኃይልም የበላይነትን ጨብጠናል። ስለዚህም አሁን የሚቀረን ሰማዩ ነው በማለት አስረድተዋል። አስከትሎም በዚህ በሰማይ ላይ በሚደረገው ውድድር ማን ሰፊ ግዛት አለው የሚለው አይሰራም። በፊቱንም ተፎካካሪ እንደነበር ነው ሁሉ አሁን ወደዚያው ገብተናል ካሉ በኋላ ዩክሬን ረጅም ርቀት ላይ ማጥቃት አቅሟ የተጠናከረ መምጣቱን ገልጸው አንድ ድክመት እንዳለባት ግን አልሸሸጉም። ካስረዱትም እሱም ጸረ ሚሳኤል መከላከያ ነው። ፓትሪዮት ፓክ ስር የተሰኙት እነዚህ መከላከያዎች እያጠራቸው መሆኑን ገልጸዋል። ሲናገሩም አውሮፓ በዚህ ረገድ የምታሳየው ቸልተኝነት ማቆም አለባት። ቴክኖሎጂዎችንና ኢንዱስትሪ አቅሟን ከሌሎች ሀገራት ጋር መጋራት ይኖርባታል። ምክንያቱም ለሁሉም የሚበቃ ፓትሪዮት ሚሳኤል አይኖርም ብለዋል። ዘለንስኪ እንዳብራሩት ፓትሪዮት ሚሳኤሎችን የምታመርተው አሜሪካ ብቻ ስትሆን ይህ ሚሳኤል በአውሮፓ ውስጥ እንዲመረት ፍቃድ ልትሰጥ ይገባታል። አውሮፓውያንም ከአሜሪካ ይህንን ፍቃድ ለማግኘት ጥያቄ ማቅረብና መወትወት እንዳለባቸው አሳስበዋል። ዩክሬን በራሷ መንገድ ለአሜሪካ ጥያቄውን ማቅረቧን አስታውቀዋል። አገራቸው በክሬሚያ ግዛት ውስጥ የምታደርገውን ረጅም ርቀት ጥቃት እንደምትቀጥል የገለጹት ዘለንስኪ ኢላማቸውም ወታደራዊ ማዕከላት፣ የነዳጅ ዴፖዎች፣ የአየር መቃወሚያዎችና የአውሮፕላን መንደርደሪያዎች እንደሚሆኑ አስረድተዋል። ይህንን የሚያደርጉት ሩሲያ በኃይል ዘርፍና በወደብ መሠረተ ልማቶቿ ላይ ጥቃት ከደረሰባት በኋላ ወታደራዊ ተቋሞቿን በክሬሚያ ስላሰፈረች መሆኑን አስታውቀዋል። በተጨማሪም በዋና ከተማ ሞስኮ ላይ ጥቃት የመቀጠል እቅድ እንዳላቸው ገልጸዋል። የፕሬዝዳንቱ ገለጻ የክሬምሊን መሪው ጥቃቱ ሞስኮና ሴንት ፒተርስበርግ እስከሚደርስ ድረስ ብዙም አላሳሰባቸውም ነበር። ጀምሮም ፑቲን ክሬምሊን በጣም ሩቅ ቦታ እንደሆነ አስቦ ነበር። ነገር ግን ሞስኮ ውስጥ ጥቃት መፈጸሙ ሲሰሙ ስሜቱ እየገባው መጥቷል ካሉ በኋላ ቀጣይነት የሚያደርጉት ጥቃት የበለጠ ፑቲን የጦርነቱን እውነታ እንዲጋፈጡ የሚያደርግ መሆኑን ገልጸዋል። አስከትሎም በሞስኮ ላይ በመቶዎች አይደለም በሺህ የሚቆጠሩ ድሮኖችን ስናበር የፑቲን ካልኩሌሽን ይለወጣል። እኛ ወደ ሞስኮ እጅግ በቀረብን ቁጥር ጦርነቱን ለማቆም አዲስ ምዕራፍ ይከፈታል። ፑቲንም የራሱን የደህንነት ለመጠበቅ ሲል ሰላምን ይመርጣል በማለት አስረድቷል።
በኔቶ አጋሮችና በትልቁ ወታደራዊ ኃይላቸው አሜሪካ መካከል ከቅርብ ጊዜ ወዲህ ፈታኝ የሆነ ግንኙነት መኖሩ ይታወቃል። ኦሳማ ቢን ጃቪድ ከአንካራ ቱርክ እንዳጠናቀረው ዘገባ የዓለም መሪዎች ወደ ዘንድሮ ጉባኤ ሲገቡ የዶናልድ ትራምፕን ቀጣይ ዓላማና ፍላጎት ለመረዳት ጥረት እያደረጉ ይገኛሉ። ትራምፕ በበኩላቸው በጉባኤው ላይ የተገኙት ጥሩ ወዳጄ በሆኑት በቱርክ ፕሬዝዳንት ኤርዶጋን ምክንያት ብቻ መሆኑን መናገራቸው ከሌሎች አባል ሀገራት ይልቅ ለአንዷ የኔቶ ሀገር የበለጠ ክብርና ትኩረት እንደሚሰጡ በግልጽ ያሳየ ክስተት ሆነዋል። በተጨማሪም ትራምፕ በኢራን ጦርነት ወቅት እንዳሳዘኗቸው የገለጿቸውን ሀገራት ስም በመጥቀስ አባል ሀገራቱ ወቅቱ በሰጡት ምላሽ ምን ያህል ቅር እንዳሰኛቸውና እንዳስቆጣቸው በማህበራዊ ሚዲያ ገጻቸው ላይ በተደጋጋሚ ሲገልጹ ቆይተዋል።